ቪዲዮውን ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩት። ቪዲዮውን ደግሞ እስከ መጨረሻው ለማዳመጥ ሞክሩ። ሀባይ እንግዲህ ትሁት ዛሬ ፈቶ ላከላት ተመስገን ፍቅረኛዋ የትሁት ነው። የትሁት ፍቅረኛ ኤደን ብቻዋን መንገድ ላይ ስትሄድ ያያታል። ከዛ ይደውላትላታል። ከዛ ኤደንን የሚይዝ ጋርድ ልኮባታል። ኤደንን የሚይዝ ጋርድ የላከባት ተመስገን የተመስገን ጋርድ ደግሞ ኤደን ይላታል። ነይ ቁጭ በይ ሲላት ለምን ትለዋለች። እየተከተልከኝ ነው እኮ ምን አስበህ ነው ተመለስ ስትለው እሱ ደግሞ ነይ እፈልግሻለሁ ተመስገን ነው የሚፈልግሽ በነገራችን ላይ እኔ አይደለሁም የምፈልግሽ አላት። እሷም ያመሃል ጤነኛ ነክ እኔ ማንም ሰው ላገኝ አልፈልግም እባክን ከመንገዴ ላይ ዞር በልልኝ ስትለው እሱም ሊዞርላት አልፈልግም ነይ የማደርግልሽን እንትናትም መጀመሪያ የምልሽን ነገር ተቀበይኝ አላትና አስገድዳት። እሷም ጠጋለችው። ስልኩን አንሽና አውሪ አላት። ስታወራ ተመስገን ነው እየተከታተልኩሽ ነው እሱ ልጅ ተከትለሽ ቀጥ ብለሽ ወደ እኔ ነይ ሲላት እሷም ደነገጠችና አይ አልመጣም ምን ላደርግ አንተ ጋር እመጣለሁ አለኝ። ቻናሉን ላይክ ሸር ሰብስክራይብ በማድረግ ግቡ ሁላችሁም። እንደዛ ስትለው ተመስገንም የትም ብትሮጪ አታመልጭኝም አንቺ ወፈፈን እየሮጥሽ ነው አላት። የትም ቦታ ብሮጥ የሚያገባህ ነገር ስለሌለ አያገባህም ተመስገን ተፋታኝ እኔ ስለአንተ ማሳገት ምናምን አላቅም አለችው። እሱም አንቺ ነው እያሳገትሽኝ አንቺ ነሽ ያሳገትሽኝ የታገትኩበት ምክንያት አንደኛ አንቺ ነሽ አላት። እሷም እባክህ ተመስገን ከኔ ጋር ተፋታኝ ምንም አላደረኩም እባክህ አለችው። ነገርኩሽ ይህን ነገር ግን ካላደረግሽ ምንም ነገር ቢሆን አልፋታሽም አላት። እሷም እሺ የፈለግከው ማድረግ ትችላለህ፣ ግን አንተ እኔን መፋታት ስላልቻልክ በቃ የፈለግከውን አድርግ አለችው። ከዛም በኋላ እሱ ምን ቢያደርግ ጥሩ ነው? እሷ እንዳመለጠችው እቤት ገባች። እቤት እንደገባች በኋላ ወረቀት ጥሎ ደጃፍ ላይ ከዛም በኋላ ወረቀትና የትሁትን ፎቶ ትሁት ልጅ እንዳላት ቤተሰብ እንዳላት በትዳሩ ላይ ጥለው እንደመጣች አድርጎ ጽፎ ለቀቀባት። ያን ነገር ሲያይ ያን ሰው ደግሞ ካሊብ ነው። ካሊብ ሲያው ትሁት ልጅ እንዳላት እና ትሁት በትዳሩ ላይ ጥለው እንደጠፋ የተመስገነን የሚያሳይ ወረቀት ነው። ትሁት ይሄ ነገር ምንድን ነው? አንቺ ተመስገንን ጥለሽ የመጣሽው በትዳሩ ላይ ነው ማለት ነው ሲላት ካሊብ እንደዛ አታስብ፣ እንደዛ እያሰብክ ራስን አትጉዳ። እኔ ተመስገንን መቼም ቢሆን አብሬው ኖሬ አላቅም። እሱ ያሰበው እኔ እናንተን ለማጣላት እንጂ ለማለያየት እንጂ እኔ ከሱ ትዳርም ሆነ ፍቅርም ኖሮኝ አይደለም። እባክህ ካሊብ ተመስገንን አትመነው አለችው። እሱም እሺ አላምነውም ግን እንዴት አላት። ምንም ይሁን ምንም ለማመን አትሞክር። እኔና እሱን ምንም የሚያገናኘን ነገር የለም። እባክህን እሱን አትመነው አለችው። እሱም እሺ በቃ ግን አላምነውም። አንቺ ግን ልጅ አለሽ አላት። የለኝም አለችው። ቲና እያስመሰለች መሆኑን ኤደን ነቅታባታለች። ኤደን ግን ብትነቃባትም አባዬ ምንም ሊፈታት አልቻለም። አባዬ ሁሉንም ነገር እንደዚህ ከሆነ እንደዚህ አታድርጓት፣ አሟታል፣ ተዋት፣ በቃ ምንም አላደረገችም ሳያማትም ከሆነ አሞኛል የምትለው ራሷን የምትጎዳው ማንንም አትጎዳ። ቲና ታያት፣ ኤደን ታያት እያለ ኤደንን ያተዋታል። ቲና ለረጅም ጊዜ ስልክ እንዳወራች አይታባት ኤደን ከገረመች ይህን ነገርማ ለአባዬ መናገር አለብኝ ብላ ለአባዬም ነገረችው። አባዬም በጣም ተናደደ። ቲና እንደዚህ እንዴት ታደርጋለች ብሎ ገብተው ቲና ጋር ሲያዩ ቲና ወድቃ ተኝታለች። ከዛ ስተው መኝታ ላይ አስተኟት። ከዛ ስልኳን ሲያዩ ደግሞ ምንም ነገር የለም ደልተዋለች። ይህን ነገር ሁሉ ስታረግ በጣም ተናደደች። ኤደን ለምን እንደዚህ ታያለሽ? ይኸው ስልኳ ላይ ምንም ነገር እንደሌለ ነው የሚያሳየው። አንቺ ግን እሷ ስልክ እንዳወራች ብለሽ ነገርሽኝ። እባክሽን ኤደን ታያት። ቢያማን ኖሮ እንደዚህ ካርፋ የምትቀመጥ ይመስልሻል? ቲና እኮ ለአንድ ደቂቃ ቁጭ ብላ የምትቀመጥ ሴት አይደለች። መውጣት ትወዳለች፣ መጠጣት ትወዳለች፣ የፈለገችውን ነገር ማድረግ ትወዳለች። እንዲህ አይነት ሰው ደግሞ ታግቶ እንዲቁጭ አይልም። እባክሽን ልብስ አንጭና ቀይሪላት፣ አበስብሰሻታል እኮ ብሎ ይናገራታል። ለቲና ያግዛል አባዬ ስላላወቀ ቲና ሴራ እያሴረችለት እንደው እሱን ለማስጠፋትም ሆነ ልጁን ለማስጠፋት ካሊብን እያሴረች መሆኑን አላወቀም። ይህን ሁሉ ያላወቀው አባዬ ስቃይና መከራውን ልታበላው እንደሆነ ያላወቀው
አሁን ለቲና ይቆረቆራል፣ ከቲናም ጎን ይሆናል። ካሌብ ትሁትን አቀፋት። ትሁትን እንደሚወዳትና እንደሚያፈቅራት ነገራት። ትሁት በጣም ደስተኛ ሆናለች። ካሌብ መቼም ቢሆን ካልተለየኸኝ እኔ እወድሃለሁ ብላ እሷን ፍቅሯን ገለጠችለት። ከዚህ በኋላ እንግዲህ እንድትዋደዱና እንድትፈቀሩ የሚያሳየን ምንድን ነው ካላችሁ የትሁትና የካሌብ ፍቅር ነው። የትሁትና የካሌብ ፍቅር እንግዲህ በጣም ደስ ይላል። እውነትም ደስ ይላል ከምንም በላይ። አሁን ላይ ይህን ነገር እንግዲህ ካሳየች ከእንግዲህ በኋላ ካሌብ መቼም ቢሆን ትሁትን ሊተዋት አይችልም። ከትሁት ጎን እንደሆነ ይገባኛል ማለት ነው። ትሁትም ደስተኛ ሆና ከእሱ ጋር ህይወትን እንደመምራት ትፈልጋለች። እባካችሁ ይህን ነገር ቪዲዮ የምታወሩ ልጆች የትሁትና የካሌብን ፍቅር ያርዝመው ይዋደዱ እያላችሁ ሁላችሁም ኮሜንት ላይ አጨናንቁት። ምክንያቱም ተዋደውና ተፋቅረው ቲና ስትቃጠል ማየት እንደሚናፈቀው ማን አለ? ካሌብ ግን ትሁት ፍቅረኛ ወይም ትዳሯን ትታ የመጣች ሴት ብትወል ሊተዋት ነው? እንደዚህ ደጋግሞ ጥያቄ ያበዛባት ለምንድን ነው? ቲናን በጣም እየፈራት ይመስለኛል። ካሌብ ግን በጣም ፈሪና አሳፋሪ ልጅ ነው። በትሁት ፍቅር ተያዘው። በትሁት ፍቅር ከተያዘ ለምንድን ነው ይህን ሁሉ ነገር የሚፈራት? ትሁትንም መፍራት እንደሌለበት ነው ማሳየት ያለበት። ቲና እሷን እየፈራ ትሁትንም ከፈራ እንዴት ነው የሚሆነው? ኤደን በጣም ተጨንቃለች። ኤደን አሁን ያስፈራት የተመስገን ጉዳይ ነው። ተመስገን አለቃቸውም ብሎ ይዛተው ነው እንጂ ያስፈራት ስለ ቲና አላሰበችም። አሁን ላይ ትሁት የምታስበው ደግሞ እህቶችን ይጎዳብኛል ተመስገን ከካሌብ ጋር ፍቅር ከጀመርኩ መቼም ቢሆን ተመስገን ቤተሰቦችን ከመጉዳት እኔንም ከመጉዳት እና አባዬንም ከመጉዳት ወደ ኋላ አይልም እና እኔ ትሁት አሁን ምንድን ነው ማድረግ ያለብኝ እያለች ብቻዋን ታስብ ያዘች። ቲና ከዚህ ማሰብ የያዘችው አባዬንም ሆነ ኤደንን የፈለገውን ሰው ተመስገን ከዛ ቤት እንዲገልላት ትፈልጋለች። ተመስገን ደግሞ ምንም ሰው ማጥፋት አይፈልግም። ተዋግቶም ሆነ ተነጋግሮ ፈቶ ሚስቱን ለራሱ እንዲያደርግ ብቻ እንጂ የሚፈልገው ከማንም ጋር መዋጋት ከማንም ጋር መዛለፍ አይፈልግም። ጀግንነቱና ስሬስነቱ እወድለታለሁ ተመስገንን። ካሌብ ደግሞ መፍራት፣ መቅለሽለሽ፣ ራሱን ማሳነፍ ስታዩት ያስፈራል። ወንድነቱን ራሱ የሚያስከብር የሚመስል ልጅ አይመስልም። ካሌብ ከዚህ በኋላ ኮፍጠር ማለትና ቆፍጠን ብሎ ጠንካራ ሆኖ መታየት እንዳለበት ነው ማሳየት ያለበት። አለበለዛ እንደዚህ እየተልፈሰፈሰ ከሆነ ተመስገን የትሁት ፍቅረኛ ያጠቀዋል። አባዬ ግን ቲና እንደዛ መጥፎ ነገር ስታደርግበት አሳልፋ አይተዋት፣ አሁን ላይ ግን እንደዚህ ስም ስትለው ሲላት በጣም ይገርማል። መልካምነት ግን ይዘራል ማለት ነው። በጣም ያሳዘነኝ ግን አባዬ ነው። ከዛ ሁሉ ፈተናና መከራ ካለፈ በኋላ አሁን ላይ እንደዛ አይነት ነገር ገጠመው። ታሰረም፣ ተደበደበም፣ ተሰቃይም ሁሉንም ነገር ቲና አሳለፈችበት። ያን ሁሉ ነገር እንኳ አሳልፋበት አሁንም ሊጠላት ወይም ሊጎዳት አይፈልግም፣ ያከብራታል። እናም ከዛ አሁን ላይ በቃ ቲናን ተዛ ቤት እንደምንም ብሎ አስወጥቶ ካሌብን ከትሁት ጋር ድሮ ድል ባለ ሰርግ ልጅ እንዲወልድለት ይፈልጋል። አባዬ የልጁን ትዳር ይወዳል ማለት ነው። ተመስገን አሁን ኤደንን ማስፈራራት የያዘው ምንድን ነው? ኤደንን የሚያስፈራራት እንደሚያግዳትና እንደሚያጠፋት ነው። ምክንያቱም ከሱ ህይወት ካልጡጣሽ ምንም ቦታ ቢሆን አልተውሽም መከታተልኝ ብሏታል። ዘው ብለሽ ህይወቴ እንደገባሽ አሁንም ዘው ብለሽ ውጭ ከህይወቴ እያለ እሷን እያስፈራራን ነው። ኤደን መፍራት የያዘችው ይሄንን ነው። ኤደን ለምን ይህን ሰውዬ ወደዛ ለፖሊስ ሰተን አንገላገልም? አለበለዚያ እኮ ብሄርንበት እየተከታተለ ሊያጠፋን ነው ትላለች። አባዬ ሆነ ካሌብ እንደዛማ መሆን የለበትም። ለፖሊስ እኮ አሳልፎ መስጠት ማለት መረጃ ደረሰኝ ያስፈልጋል። እኛ እኮ ምንም አይነት መረጃ አልያዝንም። እንዴት አድርገን ነው አሳልፈን የምንሰጠው? እያለ ያስረዳታል። ትሁት ግን ቆፍጣና መሆን አለባት። ካሌብም ሆነ ትሁትም
ቢፋቀሩም ቆፍጣን አይደሉም። ራሳቸውን አያስከብሩም። ለምንድን ነው? ኤደን ራሱ እኮ በፍቅሯ ቆፍጠን ያሌናል። ለምን ኤደንን አትመለከትም? ኤደንን መመልከት አለባት ትሁት። አባዬም ቢሆን በልጁ አለመደራደር ነው። ሁሉም ሰው የቀረበው ሁሉ ልክ እንደ ልጁ እየመሰለው ማቅረብ የሚችለው ለምንድን ነው? ይህም ማድረግ በተአምር የለበትም አባዬ። ይህን ማድረግ ያለበት ለልጁ ለካሌብ ብቻ ነው። አለበለዛ ደግሞ የመጣው ሰው ሁሉ ይጎዳዋል ማለት ነው። አንድ ሰው የሚጎዳው ለምንድን ነው የሚፈቅደው? እሱ ማድረግ ያለበት ይህን ነገር አሁን በቃ ካሌብና ትሁት እንዲጋቡ ከፈለገ ቲናን ከዛ ቤት እንደምንም ብሎ ተከራይቶ መሆኑ ማስወጣት፣ ለትንሽ ጊዜ ተከራይቶ ከዛ ቤት ማስወጣት። ከዛ ካስወጣት በኋላ መልሳ እንዳገባ ማድረግ። እሱ እኮ የሚጎዱት አጠገቡ ያሉ ሰዎች እየሆኑ አሁንም ከነሱ ሊርቅ አይችልም። ይሄ ድራማ በጣም ከባድና አስተማሪ ድራማ ነው። ሞኞች ተላላዎች እንዳይሞኙና እንዳይታለሉ የሚያደርግ የሚያስተምር ድራማ ነው። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ውድ ሀገሩ ልጆች ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሀገራችን ኢትዮጵያም ሰላም ትሆንልን። እንግዲህ ትሁትና ካሌብ ተጋብተው አንድ ላይ ሆነው ወልደው ከብደው የምናይ ያድርገን ማለት ነው። ባይ ባይ ቤተሰቦቼ ባይ። እንግዲህ ቀጣይ ላይ ምን እንደሚፈጠር ባናቅም ወይ ኤደን ወይ ካሌብ ወይ አባዬ ወይ ትሁት ታግተው እናያለን። እንደዛ ነው የምናየው። ታያላችሁ ቀጣይ ላይ። ምክንያቱም ተመስገን ዛቻ ነው ያቀረበላቸው። ያን ዛቻ ደግሞ በስርዓት ታልተገበሩ ዋናው የእነሱ ስቃይና መከራ ነው። አለበለዛ ተመስገን መቼም ቢሆን አይፋታቸውም ማለት ነው። ይህን ነገር እንዲፋታቸው ከፈለጉ ከተመስገን መራቅ አለባቸው።